ያለውን የእግዚአብሔር ቃልን አብረን እንመለከታለን። አሜን ነው ወይ? ለዚህ ነው ስፍራውን በጌታ በኢየሱስ ስም አነባለሁ። አሜን። ኢየሱስም ፊልም ነበረ ከግብፅም ከፍጹም በኋላ ይህን ነግሮ ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አዋራጅ ወደ ዮርዳኖስ ማዶ ወጣ። ብዙ ሕዝብም ተከተሉት። በዚያም ፈወሳቸው። ፈሪሳውያን ወደ እርሱ ቀረቡና ሲፈታተኑት ሰውም በሆነው ምክንያት ሁሉ ሚስቱንም ልፈታ ተፈቅዶአልን አሉት። እርሱም ግን መልሶ እንዲህ አለው፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ደግሞ ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን አለው። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም አለ። እግዚአብሔርም ያጣመረው እንግዳ ሰው አይለይም አለ። ኢየሱስ ጌታ ነው። እንዲህ የምን ነው የዛሬ መልእክት፣ በጠላት መንደር ላይ ተከብዳለህ። መለያየትን አለመያያዝን በሚፈልጉ መንደር ላይ ተከብዳለህ። ስሙት። እነሱም እንግዲያስ ሙሴ የፍችን ጽሕፈት ሰጥቶ እንዲፈቱት ስለምን አዘዘ አሉት። አያችሁ፣ በሙሴ ሕግ ላይ እንዲሁም ደግሞ ሚስቱን መፍታት የሚፈልግ ሰው እንዲሁም ደግሞ የፍቺ ደብዳቤ ወይ የፍቺ ወረቀትን አስገብቶ ይፈታል። የሚገርማችሁ ነገር እዚህ ጋር የዛሬ ማስተምራችሁ ባይዘው ስለ ጋብቻ እንዳይመስላችሁ። ኢየሱስ ጌታ ነው። ስለ አንድ ሰው ሰላም ግን አውጃለሁ። አሜን። ስለ ጋብቻ ሳይሆን ስለ አንድ ሰው በተጣመረው ህይወት ውስጥ በተያያዘበት ህይወት ውስጥ በዚህ ስፍራ ላይ ግን አንደኛ የምናገረው ይሄ ትክክለኛ ለኛ ለህይወታችን የሚያስፈልግ ቃል ነው። ሁለተኛ ነገር ደግሞ ከእግዚአብሔር ጋር እንዴት መጣመርና እንዴት መያያዝ ያለብን ቃል ነው። አያችሁ፣ አንደኛ በስጋ ህይወት ላይ ባለትዳር ይሆናችሁ በዚህ ሰዓት ከእግዚአብሔር ጋር ያላችሁ ሪሌሽንሺፓችሁ ኢየሱስ ጌታ ነው አጠናክራችሁ ያላችሁ ሰዎች ይሄ ለእናንተ ነው። ሁለተኛ ነገር ደግሞ ትውልድ እንዴት ከእግዚአብሔር ጋር መያያዝ እንዳለብን የሚያሳይ ቃል ነው። ፕሬዝ ጋድ ቲንክ ዩ ማይ ፋደር። በደንብ ይሁት። የሚገርማችሁ ነገር በሙሴ ሕግ ላይ ምን ሆነ? መፍታት የሚፈልግ ሰው ተፈራርሞ እንድፈታ ምን ይላል? ተፈቅዶለታል የሚል ቃል ነበር። ይሄ በብሉይ ኪዳን ላይ ማለት ነው። በብሉይ ኪዳን ላይ ይሄን ደግሞ ስንመለከት ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር ይሆን ኃጢአት የሰራው ሰው ለኃጢአት ስርየት ይሆናል በሚል የሚገርማችሁ ነገር ምንም ግደር ይሁን ፍየል ይሁን ምንም ነገር አርዶ በመቃናቸው ላይ ደምን ቀብቶ ከኃጢአት ስርየት እንደዳኑ የሚያስብበት ከዛ ቃል ጋር ይመሳሰላል። በደንብ ይሁት፣ በደንብ ስሙት። ሁለተኛ ነገር ይሆን እግዚአብሔር ያቀደውን እግዚአብሔር ያስበውን ሰማይ ያለመልን ዓላማ እያለ ከዛ ዓላማ ጠላት አንተን ልፈታ አንቺን ልፈታሽ ኮቴያችሁን ይከተላል። እንዴት የተከታተለ የዘላለም አምላክ እግዚአብሔር ያዘጋጀልን ከዛ ክዳር ጋር እንዳንገናኝ ትውልድን የሚፈልገው አንደኛ በዝሙት፣ ሁለተኛ ነገር በስርቆ የተለያየ አይነት በተለያየ አይነት ስፍራ ላይ ያለን ከእግዚአብሔር ጋር ያለው ሪሌሽንሺፓችን ለማቋረጥ ሲፈልግ ይከታተላል። ዛሬ ግን እነግራለሁ እንደዚህ ብዬ ልናገራችሁ፣ ጠላት ምንም ቢከተል ያንተ ህይወትን አያገኝም። አሜን። ጠላት ምንም ቢከተል ያንቺ ህይወትን አያገኝም። አሜን። የሚገርማችሁ ነገር ይሄን ከተናገረ በኋላ እንደዚህ መፍታት እኮ ይቻል ነበር። ሙሴ ታዲያ ይሄን ለምንድን ነው የጻፈው ብሎ ጠየቁት። ኢየሱስ ጌታ። አሁን ላይ ግን ትናንት ከ2000 ዓመት በፊት የዘላለም አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር ሲመጣ የሚገርማችሁ ነገር መፍታትም ሆነ የጠላት ዓላማ ያላቸው ነገሮች ሁሉ ከንቱ ሊያደርግ መጥቷል። አሜን። ዛሬ ባንተ ህይወት ላይ ግን አይሰራም። አሜን። ዛሬ ባንቺ ህይወት ላይ ሰው ያወራው አይሰራም። አሜን። ኢየሱስ ጌታ ነው። አሜን። በደንብ ስሙ። በሙሴ ሕግ ላይ የነበረው አንድ ሰው ሲያመነዝር ወይም ሲያጠፋ ኃጢአትን ሲሰራ የሚገኝ ሰው ምን ይሆናል? ይገደል ተብሎ የተጻፈ ሕግ ነበር። አየህ፣ እንደዛ ቀጥሎ ቢሆን ዛሬ በአዲስ ኪዳን ላይ እንደዛ ሆኖ ቢሆን ዛሬ ማን ይታርፍ ነበር? በእውነት አያችሁ፣ ማን ነው ንጹህ? እኔ ንጹህ ስለሆንኩ ነው እግዚአብሔር በተቀደሰ ስፍራ ላይ ኢየሱስን እንዲጠራ የቻልኩት። አየህ፣ በደሙ አዲስ ነው። ዛሬ ደግሞ ለክርስቶስ ኢየሱስ እንደገና አዲስ ትውልድ እንዲሆን
ለራሱ ዓላማ ያበጀኝ የዘላለም አምላክ እግዚአብሔር ነው። አሜን። ዛሬ ነግሬሃለሁ። ይሄ ደም አንተን ከሞት ከሲኦል ከኃጢአት ሁሉ እንዳወጣ ዛሬ ከችግር ያወጣል። አሜን። ዛሬ ከኃጢአት እንዳወጣ ከችግር ያወጣል። አሜን። ኢየሱስ ጌታ። አሜን። አየህ፣ የሚገርማችሁ ነገር እንደዛ ብለው ጠየቁት። ለምን በሙሴ ሕግ ላይ አንድ ሰው መፍታት የሚፈልግ በጽሁፍ ለሱ አቅርቦለት መፍታት እኮ ይቻላል የሚል ሕግ ለምንስ ነበረ ብለው ጠየቁት። በደንብ ስሙ። እነርሱም እንኪያስ ሙሴ የፍቺውን ጽሕፈት ሰጥቶ እንዲፈቱት ስለምን አዘዘ አሉት። እርሱም ሙሴም ስለ ልባችሁ ጥንካሬ ሚስቶቻችሁንም ትፈቱ ዘንድ ፈቅዶላችሁ ከጥንት ግን እንዲህ አልነበረም ይላል። አያችሁ፣ ሙሴ ዛሬ የእናንተ ጥንካሬን አይቷል። ትናንት ግን እንደ ሰው ከጥንት ጀምሮ የነበረውን አይደለም። ሙሴ ግን የእናንተ ልባችሁን ስለሚያውቅ በስርቆት እስቲ አጠገቤ ላለው ሰው ያዝ አድርግና መስረቅ በሉት፣ አልተፈቀደም በሉት፣ እስቲ መስረቅ በሉት፣ አይሆንም በሉት። የሚገርማችሁ ነገር እንደዛ ነው። ሙሴ አለ ትናንት እናንተ በስርቆት ስለነበራችሁ ወደፊት አምጧት